ቻይኖቹ በአዲስ አበባ የሰሩት ብዙዎችን ያስደነገጠ ለማመን የሚከብድ ተአምር። ለመሆኑ ከተማዋን ምን ሊያደርጓት ነው? ቤጂንግና አዲስ አበባን ምን አገናኛቸው? ግዙፉ የቻይናው ፎርሲ ካምፓኒ በቦታው ምን ተአምር እየሰራ ነው? ነገሩን በዝርዝር ለማጣራት ወደ ስፍራው አቅንተን ነበር። ቦታው ቦሌ ፍላሚንጎ ሲሆን G+35 ሚክስድ ዩዝ ቤጂንግ ስታንዳርድ አፓርትመንት ሆኖ አግኝተነዋል። ያውም 50% በ20 ዓመት የሚከፈል የባንክ ብድር ተመቻችቶለት በ15% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይሎታል። ባለ አንድ መኝታ 82 ካሬ ሜትር 7 ሚሊዮን 500 ሺህ ብር፣ ባለ ሁለት መኝታ 104 ካሬ ሜትር አፓርትመንት 9 ሚሊዮን 100 ሺህ ብር፣ ባለ 3 መኝታ 134 ካሬ ሜትር አፓርትመንት 11 ሚሊዮን 700 ሺህ ብር ብቻ። እነዚህ ግንባታቸው 68% የተጠናቀቁ አፓርትመንቶች የጣራ ከፍታቸው 3 ሜትር ከ75 ሴንቲሜትር ሲሆን ቁምሳጥን፣ ኪችን ካቢኔት፣ የባኞ ቤት ዕቃዎች፣ ዘመናዊ የወለል ንጣፎች፣ ቅንጡ መብራቶች፣ ዘመናዊ በሮች ተገጥሞላቸው ቁልፎትን ብቻ ይረከባሉ። ታዲያ የቻይናን የግንባታ ጠበብቶች እጅ ያረፈባቸውን ቤጂንግ ስታንዳርድ የሆኑ አፓርትመንቶችን የግሎ ለማድረግ